በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናን ጉባኤ ተፈጸመናሁ የተፈጸመናሁ የማህሌተ ጽጌ ፍጻሜ በሚደረግባት በጥቅምት 30 እሁድ ከሥርዓተ ቅዳሴ በመቀጠል በምስራቀ ፀሐይ ቀበና መድኃኔዓለም የእናታችን የቅድስተ ቅዱሳን የድንግል ማርያምን ክብር የሚዘክረው ጉባኤ ለዘጠነኛ ጊዜ ተዘጋጅቷል። በዚህ ጉባኤ የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል በካህናት በዲያቆናት በብዙ አበባዎች ታጅቦ በታላቅ ክብር ይወጣል። በእለቱ የዝማሬ መርሃ ግብር የትምህርተ ወንጌል መርሃ ግብር ይደረጋል። ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብጽ ዛዋሃዘት በይህሳዌ ያለማበል በእውነት በጼዴንያና በግብጽ ፈዋሽ ወዝን ላወጣሽ ለስዕልሽ ሰላምታ ይገባል እንዳለው ደራሲው ከፖርት ሳይድ ግብጽ ከምትገኘው ከቅድስተ ቅዱሳን ከድንግል ማርያም ስዕል ላይ የሚፈሰው ፈዋሽ ወዝ በነፃ ለመጡ ምእመናን ሁሉ ይሰጣል። በእለቱ አይቀርም። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልናና ወላዲተ አምላክነት ይተነተናል። ምእመናንም በሺዎች የሚቆጠሩ አበባዎችን በመያዝ ድንግል ማርያምን በአበባ ልጇ ኢየሱስ ክርስቶስን በመዓዛውና በፍሬው በመመሰል ምስጋናን ያቀርባሉ። በእለቱ ቅዳሴውን አስቀድሰን ቅዱስ ሥጋውን ክቡር ደሙን ተቀብለን 2 ሰዓት ተኩል ጀምሮ ደግሞ የሚደረገውን ታላቅ መርሃ ግብር እንድንሳተፍ በቅድስት ቤተክርስቲያናችን ስም መንፈሳዊ ጥሪያችንን እናስተላልፋለን።